ሰላም ጤና ይስጥልን። ፍንፍኔ ከመገኘው ዋና ስቱዲዮ ለታዊ ዜና ይዘን ቀርበናል። ከዜናው ጋር ደጀኔ ጉተማ ነኝ። የህዝብ ተወካዮች ምክር ቤት የኢትዮጵያ ብሔራዊ ምርጫ ቦርድ ጠቅላላ ምርጫን ማካሄድ አልቻልኩም በማለት ያቀረበውን የውሳኔ ሐሳብ አጸደቀ። የኢትዮጵያ ብሔራዊ ምርጫ ቦርድ ሰብሳቢ ወይዘሪት ብርቱካን ሚደቅሳ የጠቅላላ ምርጫን በተመለከተ ለምክር ቤቱ ማብራሪያ አቅርበዋል። የቦርዱ ሰብሳቢ ወይዘሪት ብርቱካን ሚደቅሳ በኮሮና በሽታ ምክንያት ቦርዱ የምርጫ ሰሌዳውን ባወጣው መርሃ ግብር መሰረት ማካሄድ እንዳልተቻለ ተናግረዋል። በዚህም ምክር ቤቱ የኢትዮጵያ ብሔራዊ ምርጫ ቦርድ ጠቅላላ ምርጫን በተመለከተ ያቀረበውን የውሳኔ ሐሳብ መርምሮ የመፍትሄ ሐሳብ እንዲያቀርብ ስል ለሕግ ፍትህና አስተዳደር ጉዳዮች ቋሚ ኮሚቴ መርቷል ተብሏል። ሀገር አቀፍ ምርጫ በተያያዘለት የጊዜ ሰሌዳ ካለማካሄድ ጋር ተያይዞ ሀገሪቷን ሊያጋጥማት ከሚችል ህገ መንግስታዊ ቀውስ ለመሻገር ሁሉም የፖለቲካ ወገኖችን ያሳተፈ ፖለቲካዊ ድርድር እንደሚያስፈልግ ተጠቆመ። የአሁኑ የፓርላማ የስልጣን ዘመን መስከረም 30 ቀን 2013 ዓመተ ምህረት ይጠናቀቃል። በኮሮና ቫይረስ ወረርሽኝ ምክንያት ሀገር አቀፍ ምርጫውን ማድረግ አልቻልኩም በማለት የብሔራዊ ምርጫ ቦርድ ያቀረበውን የውሳኔ ሐሳብ የህዝብ ተወካዮች ምክር ቤት አጽድቆታል። መለሰ ድርብሳ በተለያዩ ማህበራዊ ሚዲያዎች ላይ የተሰጡትን አስተያየቶች ቃኝቷል። መስከረም 30 2013 አሁን በመንግስት ስልጣን ላይ ያለው አካል የስልጣን ዘመን የሚጠናቀቅበት ቀን። ለዚህ ደግሞ ክፍተት እንዳይፈጠር ህገ መንግስቱን ተከትሎ ሀገር አቀፍ ምርጫን አስቀድሞ ማድረግ የሚጠበቅ አበይት ጉዳይ ሲሆን የምርጫ ቦርድ ደግሞ ይህን የሚያስፈጽም አካል ነው። ለወትሮ በበልግ ወራት ሲደረግ የነበረው ሀገር አቀፍ ምርጫ ገፍቶ ክረምት ውስጥ እንዲደረግ ምርጫ ቦርዱ ይፋ ካደረገ ከጊዜያት በኋላ ዓለም አቀፍ ስጋት በፈጠረው ኮሮና ቫይረስ ምክንያት ምርጫውን በጊዜ ማድረግ አልችልም ሲል ቦርዱ አሳወቀ። ይህን ተከትሎ የዚህ ሀገር እጣ ፋንታ ምን ይሆን የሚሉ ጥያቄዎች በርትተዋል። አሁን ላይ የመንግስትን ስልጣን ይዞ ያለው ብልጽግና ፓርቲ ይህን ህገ መንግስታዊ ቀውስ ይፈታል ያለውን 4 አማራጮችን ለውይይት አቅርቧል። ጠቅላይ ሚኒስትሩ ፓርላማ መበተንና ለሚቀጥሉት 6 ወራት ለምርጫ መዘጋጀት፣ የአስቸኳይ ጊዜን አዋጅ ማወጅ፣ ህገ መንግስቱን ማሻሻል አሊያም ደግሞ ህገ መንግስታዊ ትርጓሜን መጠቀም ሲል አማራጮችን ለፖለቲካ ፓርቲ መሪዎች አቅርበዋል። ይህን ተከትሎም በማህበራዊ ሚዲያና ሌሎች ሚዲያ ምሁራንና የፖለቲካ አክቲቪስቶች በስፋት በመፍትሄ ሐሳቦች ላይ አስተያየቶችን ሰንዝረዋል። የቀድሞ የኦሮሚያ ጠቅላይ ፍርድ ቤት ፕሬዝዳንት አቶ ደሳ ቡልቻ በፌስቡክ ገጻቸው ፓርላማውን መበተንና አስቸኳይ ጊዜ አዋጅ የሚሉ አማራጮች አሁን ላለው ሁኔታ የምርጫ ጊዜን ለማራዘም አግባብነት የላቸውም ብለዋል። የአቃቤ ሕግ መስሪያ ቤት እንደ የመንግስት ዋና አማካሪ አካል አግባብነት የሌላቸውን የህገ መንግስት ድንጋጌዎችን እንደ አማራጭ ጠቅሶ ማቅረቡ ትክክል አይመስለኝም ብለዋል። ካለው ሙያዊ ኃላፊነት አንጻር ሲታይም የሚያስወቅሰው ሊሆን ይችላል ብለዋል አቶ ደሳ ቡልቻ። ህገ መንግስታዊ ማሻሻያ ማድረግ የሚለው አማራጭ ተግባራዊ እንድምታ ካልተፈራ በስተቀር በሐሳብ ደረጃ አማራጭ ሊሆን ይችላል ነው ያሉት የህግ ባለሙያው። ህገ መንግስታዊ ትርጉም እንደ አማራጭ ማቅረቡ ግን ግልጽነት የለውም ብለዋል አቶ ደሳ ቡልቻ። ኢብሳ ከለቻ የተባሉ የግጭት መከላከልና ሰላም ግንባታ ምሁር በበኩላቸው ህገ መንግስቱን ለማሻሻል መሞከር አደጋ አለው ብለዋል። ይህን ቀውስ ለመፍታት በሚል ህገ መንግስቱን ለማሻሻል መሞከር እንደ ሌሎች የአፍሪካ አምባገነኖች ስልጣን ላይ ለመቆየት ካልሆነ በስተቀር መፍትሄ ሊሆን አይችልም ብለዋል። በአጭር ጊዜ ውስጥ ለዚሁ ቀውስ ተብሎ የሚደረግ ህገ መንግስታዊ ማሻሻያ ህዝቡን ስለማያሳትፍ ጉዳቱ የከፋ እንደሆነና የሚያስከትለው መዘዝ ደግሞ አደገኛ እንደሆነ ነው የጠቀሱት።
የጠቀሱት። ፓርላማ መበተንና የአስቸኳይ ጊዜ አዋጅ የሚሉ መፍትሄ አማራጮችም ህገ መንግስታዊ መሰረት የላቸውም ብለዋል እኚሁ ምሁር። በአሜሪካን ሀገር ዩኒቨርሲቲ የህግ ፕሮፌሰር የሆኑት ዶክተር ሄኖክ ገቢሳ በበኩላቸው በዚህ ሁኔታ ውስጥ ህገ መንግስቱን ለማሻሻል መሞከር አደጋ አለው ሲሉ ነው አበክረው የተናገሩት። ዶክተር ሄኖክ ገቢሳ በዚህ ሁኔታ ውስጥ ህገ መንግስቱን ለማሻሻል መሞከር ሀገርን እስከ መበተን ብቻ ሳይሆን እስከ እርስ በርስ ግጭት የሚያደርስ አደጋን ሊያስከትል ይችላል ሲሉ አሳስበዋል። የህግ ምሁሩ ዶክተር ጸጋዬ ረጋሳ አራርሳ በበኩላቸው ህገ መንግስቱ መከበር እንዳለበት ነው በአጽንኦት የገለጹት። ዶክተር ጸጋዬ አራርሳ በፌስቡክ ገጻቸው ባስነበቡት ሰፊ የህግ ትንተና ከ5 ዓመታት በላይ ለመቆየት መሞከር ህገ ወጥ ነው ብለዋል። ዘፍንፍኔ ኢንተርሴፕት በሚል የፌስቡክ ገጽ ላይ የሚጽፍ ሰው ደግሞ እንደ አንደኛ አማራጭ የተያዘው ጠቅላይ ሚኒስትሩ ፓርላማ የመበተን አማራጭ ህገ መንግስታዊ እንዳልሆነ ነው የገለጸው። ሀገሪቱ በፖለቲካ ውጥረት ውስጥ ባለችበት በአሁኑ ወቅት ህገ መንግስቱን ለማሻሻል መሞከርም ከባድ መዘዝ ሊያስከትል እንደሚችል ነው አስተያየት ሰጪዎች የሚሰነዝሩት። ለዚህም ደግሞ አንዳንድ ወገኖች ህገ መንግስቱን ማሻሻል የሚለው አማራጭ በመቅረቡ ብቻ ከወዲሁ ዝርዝር ህገ መንግስታዊ ማሻሻያ ሀሳቦችን ሰንደው መቅረባቸው ምን ያህል አደጋ ይዞ ሊመጣ እንደሚችል እንደ ማሳያ ይጠቅሳሉ። ከዚህ በተጨማሪም ይላሉ አስተያየት ሰጪዎች የሰላም ኖቤል ተሸላሚው ጠቅላይ ሚኒስትር አብይ አህመድ እንደ የተለያዩ የአፍሪካ ሀገራት አምባገነን መሪዎች ህገ መንግስቱን በማሻሻል ስልጣን ላይ ለመቆየት መሞከር አይጠበቅባቸውም ይላሉ። ይልቁንስ ሀገሪቷን ከገባችበት ቅርቃር ለማውጣት ሁሉንም የፖለቲካ ወገኖችን ያሳተፈ ድርድር ማድረግና የጋራ ውሳኔ መስጠት ወሳኝ እንደሆነ ነው የተነገረው። በኢትዮጵያ በ24 ሰዓት ውስጥ ለ1408 ሰዎች የኮሮና ቫይረስ ምርመራ መደረጉን የጤና ሚኒስትሩ ዶክተር ሊያ ታደሰ ገለጹ። በተደረገው ምርመራም በተጨማሪ በአንድ ሰው ላይ የኮሮና ቫይረስ መገኘቱን ሚኒስቴሩ አስታውቋል። ቫይረሱ የተገኘባቸው ግለሰብ ኢትዮጵያዊ ሴት ሲሆኑ ነዋሪነታቸው በባህር ዳር ከተማ መሆኑንና በበሽታው ከተያዘ ሰው ጋር ግንኙነት ያላቸው እንደሆነ ሚኒስቴር መስሪያ ቤቱ ገልጿል። ይህንንም ተከትሎ በኢትዮጵያ የኮሮና ቫይረስ የተገኘባቸው ሰዎች ቁጥር 131 መድረሱን ነው ሚኒስቴሩ ያስታወቀው። በተያያዘ ዜና በኢትዮጵያ የኮሮና ቫይረስ ከተገኘባቸው ሰዎች መካከል አብዛኞቹ በለይቶ ማቆያ ውስጥ የነበሩ መሆናቸውን የኢትዮጵያ ሕብረተሰብ ጤና ኢንስቲትዩት ገልጿል። በገለጻው መሰረት በኢትዮጵያም ማንኛውም ወደ ሀገር ውስጥ የሚገባ መንገደኛ ለ14 ቀናት በለይቶ ማቆያ እንዲገባ ተወስኖ ከውጭ ሀገር ተመላሾች ወደ ሕብረተሰቡ ሳይቀላቀሉ በተዘጋጀው የለይቶ ማቆያ ቦታዎች እንዲቆዩ እየተደረገ ይገኛል ብሏል። በፍንፍኔና በክልል ከሚገኙ የለይቶ ማቆያ ቦታዎች በተገኘው መረጃ መሰረት ከ16,000 በላይ ከውጭ ሀገር ተመላሾች ወደ ለይቶ ማቆያ የገቡ ሲሆን የ14 ቀን ቆይታ ጊዜያቸውን ያጠናቀቁና የላብራቶሪ ምርመራ ተደርጎላቸው ከኮሮና ቫይረስ ነፃ የሆኑ 5342 ሰዎች ወደ ህብረተሰቡ እንዲቀላቀሉ መደረጉን ተገልጿል። በዓለም አቀፍ ደረጃ በኮሮና ቫይረስ የተያዙ ሰዎች ቁጥር 3.2 ሚሊዮን በልጧል። የሟቾች ቁጥርም ደግሞ ከ229,000 በላይ ደርሷል። በአሜሪካ በኮሮና ቫይረስ ህይወታቸውን ያጡ ሰዎች ቁጥር ከ61,700 በላይ ደርሷል። በጣሊያን ደግሞ የሟቾች ቁጥር 28,000 ገደማ ደርሷል። በብሪታንያ የሟቾች ቁጥር ከ26,000 በላይ፣ ስፔንና ፈረንሳይ እያንዳንዳቸው ከ24,000 የሚልቁ ሰዎችን አጥተዋል። በጅቡቲ ይህ ዜና እስከተጠናቀረበት ጊዜ ድረስ 1089 ሰዎች በኮሮና ቫይረስ ተይዘዋል። 2 ሞቷል። 642 አገግሟል። ይህ በእንዲህ እንዳለ ከኮሮና
ቫይረስ ወረርሽኝ ምክንያት ከመጋቢት ወር አጋማሽ ጀምሮ ቢያንስ 30 ሚሊዮን የአሜሪካን ዜጎች ከስራ ውጪ መሆናቸውን ቢቢሲ ዘግቧል። የአውሮፓ ህብረት ኢኮኖሚም ክፉኛ አሽቆልቁሏል ተብሏል። በሌላ በኩል ዓለም አቀፉ የኤነርጂ ኤጀንሲ በበኩሉ የኮሮና ቫይረስ ወረርሽኝ ከተከሰተ ወዲህ የአካባቢ ብክለት በ8 በመቶ መቀነሱን ቢቢሲ አክሎ ዘግቧል። እንግዲህ ውድ አድማጮቻችንና ተመልካቾቻችን ዕለታዊው ዜና በዚሁ አበቃ። መልካም ቆይታ።